ወደ አንድ ትልቅ የጋራ ሀገራዊ ግብ ለመሻገር የተቀየሰ ታሪካዊና ወሳኝ ድል ነው። ወደ ጠመንጃ የሚሄድ ወደ ዱላ የሚሄድ ሐሳብ ያጠረው ሐሳብ ካለው ግን በሳል ሐሳብ ካለው አሳምኖ ለሁሉም ኃይል ከሁሉም ሊያገኝ ይችል ነበር። ነገር ግን ሐሳብ ስለሚያጥረው ወደ ስድብ ነው የሚገባው፣ ወደ ዱላ ወደ ፍጥጫ ነው የሚገባው። ስለዚህ ይሄ ሰፋ አድርገን ማየት አለብን። አገር የሚያደብረው የሐሳብ ልዕልና አመክንዮ እሱ ነው የሚያበለጽገን። ስለዚህ ይሄ የኔን ካልሰማ አካኪ ዘራፍ ማለት ወደ ጠመንጃ ወደ ዱላ ወደ ስድብ መሄድ የደካማ የሐሳብ ደካማነት የሚያሳይ ስለሆነ ከዚህ እንውጣ። ኢትዮጵያ ያለችበት ታሪካዊ የምክክር ምዕራፍ ከጠመንጃ አፈሙዝ ይልቅ በውይይት በመደማመጥና በሐሳብ የበላይነት ማመን ለዘላቂ ሀገረ መንግስት ግንባታ ትልቅ መድረክ ነው።